የሚያገባሽ ነገር አለ? ምን ይሆንሽ ነው? እኮ ነው እስካሁን ካንቺ ጋር ነኝ መሰለኝ ያለሁት። እንደዚህ ነው የሚደረገው? ይሄንን እኔ አይደለሁም እያስረዳሁሽ ያለሁት አይደል? እያየሽ ነው፣ አብረሽኝ ሆነሽ ያለውን ነገር እየተመለከትሽ ነው። ልጅቷ እንደ ገንዘቤን ትላለች፣ ከዛም መልሳ ደግሞ ሌላ ነገር ታወራለች። የሆነ ነገር እሱ ነው ቢሆን ብለሽ አታስቢም? ምንድነው መጣክ ምንድነው የምትሰሩት? ምን ይሁን ዛሬም ቀረጻ ላይ ናችሁ? ውብዬ ተይ፣ ውብዬ ተይ፣ ውብዬ ተይ፣ ውብዬ ተይ፣ በቃ ተይ፣ አትይ እንደዚህ አይነት ውሳኔ ተይ። እሱም እኮ ቤቱ ነው። ምን እያደረግሽ ነው? አይደብርሽም እንዴ? አዎ። አሃ፣ ኧረ እባክሽ እዚህ ጋር ሌላ ሴራ እያሴርሽ ነው። በቃ እሱም ቤቱ ነው። ተይ በቃ አገባሽም። ሰምኛልሽ? ቤቱ ነው እና ቤቱ ይሁን ማለት አይችልም። በቃ እዚህ ጎዳና ላይ ወጣ እንጂ እንዴት ነው የምታስቢው? ተይ ሄዱ፣ ዞር በይ። አጋጭሻለሁ። ማይሆነውን ነገር አታርጊ። ተይ ምንም አገባሽም። የት እንዲወጣ ነው? ምን እያደረግሽ ነው? ምን እያደረግሽ ነው? ምን እያደረግሽ ነው? እሱ ከቤት ጋር እንዴትልሽ ነው የፈለግሽው? የሚያገባሽ ነገር አለ? ምን ይሆንሽ ነው? እኮ ነው እስካሁን ካንቺ ጋር ነኝ መሰለኝ ያለሁት። እንደዚህ ነው የሚደረገው? ሰማኛለህ? ባልሽ እኮ ነው። ተባከን የትኛው ባሌ? በቃ እና ከገዛ ቤት እያባረርሽ ክብር የሚባል ነገር አለ። በቃ ክብር የሚባል ነገር አለ ማለት እንደዚህ አድርገሽ እሱን እንድታስወጪው አልፈልግም። እውነት ለመናገር አንቺ ጎን ሆኜ ነገሮችን እያየሁ ነበር። ምን ማለት ነው? እና አሁን ደግሞ ችግር ልትሆኚ አይደለም። ልክ እያደረገች አይደለም። እንደዚህ ልብስ እንደዚህ በስርዓት አውጪ። እዚህ ጋር ቢያንስ የሚያዩት ልጆች አሉ አይደል እንዴ? ክብር የሚባል ነገር አለ። እና ደግሞ ከቤቱ የትም እንደሄድ አልፈልግም። የወንድምሽ ክብር ተነካብሽ። ሌላ ሴት ላይ ሲንጠለጠል ክብር የሚባል ነገር አልተሰማ። ክብሬሽ ነው። ለምንድን እንደዚህ የምታረጊው? እኔም እኮ ይሰማኛል። ምንም ቢሆን ስለዚህ ነው አብረሽ ማየውን ነገር አታርጊ። የምራብ ቤቷ እኮ ነው። ምን ማለት ነው? ከቤት እንዲህ ቦርሳ እንዲያርገሽ ምን ማለት እኔ ማዋረድሽ ሄዱ ምን ሆነሽ ነው? ሰዎች ፊት ነው ወራዳ ከሆንክ ቆየህ እኮ እና ሴት ይዘህ እኮ ወራዳ ከሆንክ በጣም ቆየክ።